እንደምትወደኝ አውቅ ነበርና እንደምትወደኝም ያሳየኸኝ ነው አምላኬ ብዬ ለምንህ የነበረ አላህ አሁን ጊዜው ደርሶ ሁሉ ነገር ያርክልኝ ነውና አመሰግናለሁ ፈጣሪ ዓለምን የፈጠርክ ዓለምን የምትመራ ዓለም ካላንተ ምንም ቋንቋ ያልሆነ ለኔ ፈቅደሃልና አመሰግናለሁ ብዙዎች እርሶን ዑምራ ለማስደረግ ነይተው ነበር ሁሌ የሚቀድመው እንግዲህ የመጀመሪያው ነው ለካ ለኸይር ስራ ለካ ለመልካም ስራ መቀደምም አለ የሚል ነገር በርሶ እንዳያደርጎኛል ብዙዎች ይሄን ኸይር ስራ ተቀድመዋልና ወይኔ ያለው ስልክ ይዘው የነበረው በዚህ ልክ በሰዎች ልብ መቀመጥ ቀላል ነገር አይደለም ይሄ አላህ የሚሰጠው ሌላኛው ጸጋ ነው ሰዎች እንዳዩን ንግግራቸውን አይሰምተው ፊቶቻችንን አይተው በልቦቻቸው ፍቅር መኖሩ እንዲሁ ዝም ብሎ የሚገኝ ነገር አይደለም ይሄ ከአላህ ጸጋዎች ውስጥም አንዱ ነውና የርሶ ምኞት አልহামዱሊላህ የአላህ መሻት ሆነና የአላህ ጥሪም ደረሰና እንግዲህ አልহামዱሊላህ ዑምራ ይሄዳሉ ማለት ነው ፈጣሪ የተከበርሽ ልጅ በዛሬ ዕለት ለመጣሽው ጉዳይ በጣም በግርምት ነው የተቀበልኩትና በጣም ደስ ብሎኛል ከልክ በላይ ይህንን የፈጸሙ ለኔ አክብሮትና ማዕረግ ያላቸው ሰዎች ደግሞ ብዙ መሆናቸው ገልጸሽልኛል ከሁሉም ደግሞ እንቅልፍ ነስቶት ሳይተኛ የነገር መፈጸም አለብኝ ብሎ ስሙን ለአላህ ነግሮ ለኔ ፍላጎቴና ስሜቴ በንባብ ያገኘሁትን ታሪካዊ ህይወት እንድዳስ ያደረገ ልጄል በለ ወንድሜ አባቴ ኦኪያዬ ጓደኛዬ whoever አላህ ይቀበል አሜን ወደምትፈልገው ቦታ ያድርስህ ሁሉ ነገር በሱ ፍቃድ ይሁንልህ እና ክፉ አይንካ ምኞትህ የተሳካ እንዲሆን እኔ ደግሞ ምን ጊዜም ጸሎት አድርግልሃለሁ የመጀመሪያ ሰው ለእንደዚህ ቅዱስ ቦታ ልታደርሰኝ መጣልኝ ወንድሜ ነህና አመሰግናለሁ እኛም እናመሰግናለን እንግዲህ ዱዓው ደርሷል ብለን እናስባለን እኛ ማን እንደሆነ አናውቅም ለኛም የተደበቀ ሰው ነው እንደ አላህ Subhanahu Wa Ta'ala እንግዲህ ለሱም እኔ ምን እንደምናላቀም ብቻ ዱዓውን እርሶ ብለዋል ለማንኛውም እኔ በጣም አመሰግናለሁ በእኔ መንገድ ስም ሁሉ ጊዜ እኔ መንገድ ቤተሰቦች አላችሁ እንደዚህ ያሉ መንገደኞችን የልብ መሻታቸው ምትሞሉላቸውና አላህ Subhanahu Wa Ta'ala ለሁላችሁ የልባችሁን መሻት ይምላላችሁ እኛም በጣም እናመሰግናለን አቦይ ደስ ስላሉት በጣም